ይህች ምሽትና ቀን ጀምሮ ከቤት እንዳትወጣ ብትወጣ በህይወትህ ላይ ለሚደርሰው አደጋ ኃላፊነት የሚወስድ የለም አሏቸው። ይህንን ያደረገው ማን ነው ብለው የጠየቁት አቶ ለማም አብይ አዞኝ ነው የሚል ምላሽ ተሰጣቸው። የመከላከያ ሚኒስትሩ የቁም እስረኛ መሆናቸው በመከላከያ ኤታማዦር ሹም ተነገራቸው። ስልካቸው ተቆረጠ። በእሳቸው ቤት የሚገባውና የሚወጣው ሰው ተመጠነ። የተለያዩ ፓስተሮችና ሽማግሌዎች ጠቅላይ ሚኒስትሩንና የቁም እስረኛውን ለማሸማገል ደከሙ። ሁኔታው ከዚህ አልፎ በዲፕሎማሲው ማህበረሰብ ዘንድ ተሰማ። ከእነዚህ ሰዎች መካከል የጠቅላይ ሚኒስትሩና የአቶ ለማ ወዳጆች የሆኑት አሜሪካውያን ፖለቲከኞችና ኢቫንጀሊካል ይገኙበታል። አቶ ለማ መገርሳ የቦርድ አባል የሆኑበትና የዓለም ጴንጤቆስጤ ተቋማት የተሰባሰቡበት የአሴምብሊ ኦፍ ጋድ ድርጅት አመራሮች መካከል አንዱ የነበሩት የአሜሪካው ሴናተር ኢንሆፍና የቅርብ ወዳጃቸው ዴቪድ ቢስሌይ ጠቅላይ ሚኒስትሩን አማከሩ። የፈጣሪን ስም ጠርተው ለማሸማገል ሞከሩ። ጸብ አታክርሩ አሉ። በዚህ መሃል በአሜሪካ ኤምባሲ ውስጥ የሚሰሩ አንድ ከፍተኛ ዲፕሎማት ወደ አቶ ለማ መኖሪያ ቤት ሄዱ። እኒያ የለውጥ አባት የሚባልላቸው የቲም ለማ አለቃ ልክ እንደ እስረኛ ጸጉራቸው አድጎ ተጎሳቁለው ተገኙ። ከዚህ በኋላ የአሜሪካውያኑ ኢቫንጀሊካል ፖለቲከኞች ጣልቃ ገብነት በረታ። አቶ ለማ ወደ የዓለም ምግብ ፕሮግራም እንዲሄዱ፣ ለዚህም የድርጅቱ ዋና ዳይሬክተር ዴቪድ ቢስሌይ ኃላፊነት እንዲወስዱ፣ አብይም ይህንን እንዲፈቅዱ ተጠየቀ። ጠቅላይ ሚኒስትሩ ቅድመ ሁኔታ አስቀመጡ። ለማ ከአገር ወጥቶ ፖለቲካ እንዳይሰራና እንዳይናገር ይደረግልኝ አሉ። ቀድሞ ነገር የተባበሩት መንግስታት ሰራተኛ ሆኖ እንዲህ ማድረግ እንደማይቻል ተነገራቸው። ማረጋገጫም ሆነላቸው። ለማ መገርሳም ከወራት እስራት ተፈተው በጣሊያን ሮም በሚገኘው የዓለም ምግብ ፕሮግራም ውስጥ የአንዱ ኃላፊ አማካሪ ሆነው ኢትዮጵያን ለቀው ለመውጣት በ2012 ዓ.ም መጨረሻ ወራት ቦሌ ኤርፖርት ተገኙ። ሆኖም የጠቅላይ ሚኒስትሩ ታማኞች ከአገር አትወጣም ብለው ግርግር ፈጠሩ። ሁኔታው ሴናተር ኢንሆፍ ጋር ደረሰ። ለማ ተፈቅዶላቸው ከአዲስ አበባ ወጡ። ከዚያን ጊዜ ወዲህም አልተመለሱም። አብይ ግን አስረው በቦሌ ሊያመጧቸው፣ ካቴና በእጃቸው ላይ አጥልቀው በቴሌቪዥን ሊያሳዩአቸው ዛሬም እየጣሩ ነው። ዛሬ እኛ እድል ስላገኘን እድል ስለጣለብን ቺን አገር መሰብሰብ ነው እንጂ አፍርሰን መሄድ፣ አፍርሰን ቆሻሻ ነገር ሰርተን ቆሻሻ ታሪክ ጥለን ማለፍ አንፈልግም። እኔም ባልደረቦቼ የቀድሞው የኦህዴድ ሊቀመንበር፣ የቀድሞው የኦሮሚያ ርዕሰ መስተዳድር፣ የቀድሞው የኢትዮጵያ መከላከያ ሚኒስትር ለማ መገርሳ ኢትዮጵያ የኔ ውለታ አለባት ቢሉም ለኢትዮጵያ ያበረከቱላት ግን አብይ አህመድን እንጂ ሌላ አይደለም። ዛሬ ወንበር ለቀው ምራን ባሏቸው ጠቅላይ ሚኒስትርነትን ከኔ ውሰደው ብለው በለቀቁላቸው አብይ እየተሳደዱ ናቸው። በድጋሚ የሚነሳው ጥያቄ አንድ የብልጽግና ሰው ከለማ በላይ ለአብይ ውለታ ሊውል ይችላል ወይ የሚለው ነው። ለለማ ያልሆኑ አብይ ለማን ሊሆኑ ይችላሉ? የልጅነት ህልም የንግስና ነው የሚሉትን ምኞት ላሳኩላቸው ለማ መገርሳ እንዲህ ባለ መልኩ ግዳይ ጥዬ ካላየሁ የሚሉት አብይ ለብርሃኑ ጁላና አበባው ታደሰ፣ ደመላሽ ገብረ ሚካኤልና ሬድዋን ሁሴን ሊጠቅሙ ይችላሉ ወይ የሚለው ነው። በእርግጥም ለማንም እንደማይመለሱ ጠቅላይ ሚኒስትሩ አረጋ ከበደን ማሳያ በማድረግ ተናግረዋል። አንድ የኦህዴድ ብልጽግና ሥራ አስፈጻሚ አባል ለኢትዮ ፎረም ያጋራውን መረጃ እዚህ ጋር እንጥቀሰው። ባሳለፍነው ታህሳስ 15 በተካሄደው የብልጽግና ሥራ አስፈጻሚ ስብሰባ ላይ የአማራ ክልል ርዕሰ መስተዳድሩ እጃቸውን አውጥተው ተናገሩ። እኔ አቅቶኛል፣ የክልሉን ቀውስ ለማስተዳደር አልቻልኩም ብለው ተናገሩ። በዚህ ጊዜ ጠቅላይ ሚኒስትሩ በብስጭት መለሱ። ከዚህ በፊት እንደምታውቀው ለስም የሚከብዱ የሚከበሩ የክልል ፕሬዝዳንቶች ነበሩ። ዛሬ ግን ለማኞች ናቸው። እኔን ይለምናሉ፣ መድበኝ፣ ሥራ ፈልግልኝ እያሉም ይለምናሉ። ያንተ ከነሱም ይብሳል። አልሰራም የምትል ከሆነ ለማኛ አደርግሃለሁ ብለው የአገሪቱ ከፍተኛ ባለሥልጣናት በተገኙበት አዳራሽ ውስጥ ኩምሽሽ አድርገው ዘለፏቸው። በእርግጥም አረጋ ከበደ ከለማ የላቀ ውለታ ሊውሉላቸውም ሊያገለግሉላቸውም አይችሉም። ውሻ አድርገው ለማኝ ቢያደርጓቸውም የማይጠበቅ አይደለም። አንድ የሚሰማ ጆሮ የሚያገናዝብ አእምሮ ያለው የብልጽግና ሹም ካለ ግን ለራሱ የሚያነሳው ጥያቄ ይህ ነው። ለመሆኑ እኔ ከለማ የላቀ አበርክቶ ለአብይ አህመድ ሊኖረኝ ይችላልን? ለማነክሰው የያዙት አለቃዬ እኔን ዘልዝለው ላለመብላታቸው ምን ዋስትና አለኝ? ዛሬ ለብልጽግና ጉባኤ ሽር ጉድ የምንለው እኛ የብልጽግና ባለስልጣናት ለመሆኑ ከለማ መገርሳ በላይ ለአብይ የምንሰጠው ግልጋሎት አለ የሚለው ጥያቄ በእያንዳንዱ ጆሮ ውስጥ የሚቀር ነው። መልካሙን ሁሉ በመመኘት